ዝምታ ከቃላት በላይ ተጽዕኖ አለው። ከሰይፍም በላይ የሚዋጋ አደገኛ መሳሪያ ነው። የዝምታን ጉልበት የተረዱ ጥንት ፈላስፋዎች ዝምታን ኃይል ነው ሲሉ ይተረጎሙታል። ዝምታ ጨዋነት አይደለም። ዝምታ አለመናገርም አይደለም። ዝምታ ማለት የምናገሩበትን ቦታና ጊዜ ለይቶ የማወቅ ጥበብ ነው። ከንግግርም የሚሻል ዝምታ እንዳለ ሁሉ ከዝምታ የሚሻልም ንግግር አለ። ሁለቱም በቦታቸው ሲሆኑ ግን ዝምታም ጌጥ፣ ንግግርም ወርቅ ይሆናል። እስቲ ለአንድ አፍታ ዙሪያችሁን ተመልከቱ። ብልህ ናቸው የሚባሉ ሰዎች አብዛኞቹ ዝምተኞች ናቸው። ባለጠጎችም በሆኑ መቼ መናገር እንዳለባቸው ጠንቅቆ የሚያውቁ ናቸው። እነዚህ ሰዎች ሲናገሩ ሁሉም ያዳምጣቸዋል፣ ሲንቀሳቀሱም ሁሉም ያከብራቸዋል። ይህ በገንዘብ በመጣ ማንነት አይደለም፣ በዝምታ የተገነባ ስብዕና እንጂ። ይህን ስብዕና ለመፍጠር ደግሞ አንድ ፕሪንሲፕል ማወቁ አስፈላጊ ነው። መቼና ለምን ዝም እንበል? በዚህ ቪዲዮ ዝምታ ወርቅ የሚሆኑበትን 4 ቦታዎችን እንመለከታለን። ምንም ቢፈጠር በምንም ተአምር በእነዚህ 4 አጋጣሚዎች ምንም አትናገሩ። መልሳችሁ ዝምታ ይሁን። 4ኛ በቂ እውቀት ከሌላችሁ ዝም በሉ። ፈላስፋ ሶቅራጥስ እንዲህ ብሎ ነበር፣ እውነተኛ ጥበብ የሚጀምረው የራስን ድንቁርና ከማወቅ ነው። ብዙ ሰዎች በሚናገሩት ነገር ላይ እውቀት ሳይኖራቸው ብለዋል እንደባሉ ብቻ ለመሰማት ይናገራሉ። ይሄ ደግሞ የሞኞች ውሳኔ ነው። አለማወቅ ነውር አይደለም። ሳያውቁ እንደሚያውቁ ማስመሰል ግን ከነውርም በላይ ነውር ነው። የምትናገሩትን ነገር ሳትረዱት የምትናገሩ ከሆነ ድንቁርናችሁን ወይም አለማወቃችሁን አጉልታችሁ እየገለጣችሁት ነው። ልብ በሉ። ሁሉንም ነገር እንደምታውቁ ባመናችሁ ቁጥር አዲስ ነገር ለመማር በውስጣችሁ መነሳሳት እንዳይፈጠር የልባችሁን በር እየዘጋችሁት ነው። ዝም ስትሉ ግን ለማወቅ ለመረዳትና ለመስማት ጥበብን ወደ ሕይወታችሁ እየጠራችኋት ነው። ዝምታ ድክመት አይደለም። ዝምታ ዲሲፕሊን ነው። ኢጓችሁ ንግግራችሁን እንዲመራ አትፍቀዱ። ቃሎቻችሁ በቦታ ዋጋ የሚጨምሩ ከሆነና መናገር ካለባችሁ ብቻ ተናገሩ። አለበለዚያ ዝም ብላችሁ አዳምጡ። ምክንያቱም ከንግግር በላይ የሚያዳምጥ ሰው ሁል ጊዜ ከሚናገር ሰው ይበልጣልና። 3ኛ ስትናደዱ ዝም በሉ። በዚህ ምድር ላይ ጠንካራ የሚል ስም የሚገባው የተስተካከለ ቁመና ወይም ጉልበት ያለው ሰው አይደለም። እውነተኛ ጀግና ስሜቱን መቆጣጠር የሚችልና ራሱን የሚገዛ ሰው ነው። ንዴት እንደ እሳት ነበልባል ነው። እሳትን ለማጥፋት ውሃ ግዴታ እንደሆነ ሁሉ ንዴትን ማብረድ ያለ ጥበብ አይታሰበም። ሳይኮሎጂስቶች በቁጣ የሚወረወሩ ቃላቶች እንደ ቀስቶች ናቸው። አንድ ከተወረወሩ መመለስ አይቻልም ይላሉ። ምንም አይነት ቃላትን ከአንደበታችን ስናወጣ እያንዳንዱ ንግግራችን በውስጣቸው ኤነርጂን ወይም ኃይልን ተሸክመው ይወጣሉ። ቃሎቻችሁ ከፍቅር የመነጩ ከሆኑ የማንንም ልብ አሸንፎ ከጉልበታችሁ ስር የማንበርከክ አቅም አለው። ንግግራችሁ ከቁጣ የመነጩ ከሆነ ደግሞ በጎራዴ ከመውጋት ያልተናነሰ ጉዳት ማድረስ ይላለው። ጠንካራ ሰዎች ስሜታቸውን በመቆጣጠር ደካሞችም እንዲቆጣጠሩ ያስችላቸዋል። ወዳጆቼ፣ ንዴት አእምሯችሁን ከቁጥጥራችሁ ውጭ ያደርጋል። ተናዳችሁ የምታደርጉትን ነገር አታስተውሉም። መሳሳታችሁ የሚገባችሁ ንዴቱ ሲበርድላችሁ ብቻ ነው። ስለዚህ ስትናደዱ በምንም አይነት ሁኔታ ውስጥ ብትሆኑ እንኳን ምንም አይነት ቃል ከአንደበታችሁ አይውጣ። ዝምታ ጥበብ ነውና በጥበብ ንዴታችሁን ተቆጣጠሩ። 2ኛ እቅዳችሁ ሳይሳካ ሲቀር ዝም በሉ። ጥበብ የትዕግስት ጓደኛ ነች። ዝምታ ደግሞ አገልጋያችሁ ነው። ብዙዎች የድጋማቸው ፍሬ ገና ሳይበስል ለመናገር ይቸኩላሉ። ገና ባልተጨበጠ ነገር ተስፋ እያደረጉ ሰሚዎቻቸው ሲያደንቋቸው ይኩራራሉ። ፈላስፋው ሴኔካ በአንድ ወቅት እንዲህ ብሎ ነበር፣ ሕይወታችሁን ለማሻሻል የምታደርጉትን ሩጫ ለማንም አትናገሩ። ሩጫው ሲያበቃ ውጤቱ ራሱ ከቃላት በላይ ጮሆ ይናገራልና። በስኬት ጉዞ ላይ ብቻችሁን በዝምታ ተራመዱ። ዋጋችሁን በሌሎች ጭብጨባ አትለኩ። የምትሮጡት ሩጫ መቼ እንደሚያበቃ አታውቁምና ለሥራ ፈቶች የቡና ወሬ ላለመሆን አንገታችሁን ደፍታችሁ በዝምታ ስሩ።
ጥበበኞች በዝምታ ውስጥ ለመጽናት ብርታትን ያገኛሉ። ሌሎች በዓላማቸው ሲኩራሩ፣ ብልሆች ግን የስኬትን መንገድ በዝምታ ይገነባሉ። አስተውሉ። ይዘት የሌላቸው ቃላቶች ሁሌም ክብደት የላቸው። አንድ ሕንፃ መሠረቱ ሲገነባ ማንም አያየው። ሕንፃ ሆኖ ሲቆም ግን ሕንፃ ሆኖ መቆሙ ብቻ ሕንፃ መሆኑን ይናገራል። ስለዚህ ስትሰሩ እንደ ባሪያ በዝምታ ውስጥ ዝቅ ብላችሁ ስሩ። ውጤቱ ራሱ ጊዜው ሲደርስ ይናገራልና እናንተ ዝም በሉ። አንደኛ፣ ስትሰደቡ ዝም በሉ። ጠቢቦች ከሰነፎች ጋር አይታገሉም። ከእነርሱ ጋር መመላለስ ከደረጃ መውረድ እንደሆነ ጠንቅቆ ያውቃሉና። ኤፒክቴትስ እኛን የሚረብሹን ከሌሎች የሚወረወሩ የስድብ ቃላቶች አይደሉም፣ እኛው ራሳችን ለዛ ቃል የምንሰጠው ትርጓሜ ነው በማለት አስተምሯል። እንደ እውነቱ ስድብን መታገስ ትዕግስትን ይጠይቃል። በእናንተ ላይ ስድብ ሲሰነዘረባቸው ምንም አይነት ቃልም ሆነ ምላሽ መስጠት ጉዳዩን ወደ ጦርነት ያመራል። ይልቁን ዝም በሉና የሚሰድባችሁን ሰው አይን ትኩር ብላችሁ ለአንድ አፍታ ተመልከቱ። ምንም አይነት ምላሽ በፍጹም አትስጡ። ከጥቂት ደቂቃዎች በኋላ የዛ ሰው የቁጣ ኃይሉ ከዝምታችሁ የተነሳ እየከሸፈ ይሄዳል። ዝምታ ኃይሉ ይሄ ነው። ምንም አይነት አሉታዊ ስሜቶችን የማክሸፍ አቅም አለው። ነገር ግን ከሚሰድባችሁ ሰው ጋር በስድብ የምትመላለሱ ከሆነ ከፍተኛ መንፈሳዊና አካላዊ ቀውስ የሚያጋጥማችሁ ይሆናል። ስለዚህ እንደ ብልህ ሰው ሰላማችሁን ለማስጠበቅ ዝም በሉ።